ዛሬ ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ጠፋሁባችሁ፣ በትምህርቴ ጠፋሁባችሁ ማለት ነው። ዛሬ ምንድነው ይዘሽልን የመጣሽው ትይጂ ብትሉ እዚህ ጋር ሰሃን ምን እንጀራ ልታቀርብልን ነው ወይ ምን ልታረግ ነው ልትሉ ትችላላችሁ። ይሄን ደግሞ እነዚህን ፕላስቲክ ዣጣት ልታረግልን ነው ልታረግ ነው እዛለን የመጣችሁ ልትሉ ትችላላችሁ ማለት ነው። እኔም ግን ይዤላችሁ የመጣሁት ወደዚህ መምጣት ለሚፈልጉ እህቶቼ ቋንቋውን እንግዲህ በየቀኑ በተመቸን ሰዓት አንዳንድ ነገር እለቅላችኋለሁ ብያለሁ። እሱም የሚሆነው እነዚህን እቃዎች ይመለከታል ማለት ነው። ዛሬ ስለነዚህ እቃዎች እንማርና ቀጣዩን ደግሞ አብረን የምናይ ይሆናል ማለት ነው። እሺ ከዚህ እንጀምር እስቲ። ዣጥ ይባላል በአረብኛ ማለት ነው። ዣጥ ፕላስቲክ። ይሄ ዣጥ ፕላስቲክ ክቢር ዣጥ ክቢር ካለችሽ ከዚህ ተለቅ የሚለው ማለት ነው። ይሄ ደግሞ ዣጥ ሰጊር ካለችሽ ይኸው ትንሿን ማለት ነው። ዣጥ ክቢር ዣጥ ሰጊር። ኦኬ ይሄ ደግሞ ብርጭቆ ይዤላችሁ የመጣሁት ኩባያት እዘዝ ልትልሽ ትችላለች። ይሄ ኩባያት እዘዝ ኩባያ ፕላስቲክ ካለች ደግሞ ይሄ ኩባያ ፕላስቲክ። ይሄ ነገሩ ምግብ ስንጠልብ አብሮ የሚመጣው ስቶፍ ነው። እሺ ትንሿን ሰሃን ልትልሽ ሰሃን ነገሩ ሰሃን ነው። አንዳንድ ቦታ ትንሿን ሰሃን ካለችሽ ያኔ ሰሃን ጂቢ ሰሃን አስገር ካለችሽ እንደዚህ አይነት ሰሃን ማለት ነው። ጂቢ ሰሃን አክባር ካለችሽ ደግሞ ይሄኛው ሰሃን ነው ማለት ነው። እኔ የምነግራችሁ ነገር ወደዚህ መምጣት ያሰባችሁ ልጆች ጻፉ፣ መጽሐፋችሁን አትርሱ እንዳይጠፋባችሁ ማለት ነው። ግን ወደው በቀላሉ የምትለምዱት ነገር ነው። ይኸው በየቀኑ የምትጠይቁ ነገር ስለሆነ ትለምዳላችሁ። ዛሬ ሰሃን ላይ እናቆማለን። ከዛ ደግሞ የኩሽናውን ስንጨርስ ወደ ልብስ እንሄዳለን ማለት ነው። አሁን ግን እስቲ ከኔ ትምህርት የወሰዳችሁ ልጆች ኮመንት ላስቀምጡልኝ፣ ልድገመላችሁ። ሰሃን ከቢር፣ ሰሃን ከቢር፣ ሰሃን ሰጊር፣ ኩባያት ፕላስቲክ፣ ኩባያት እዘዝ፣ ዣጥ ሰጊር፣ ዣጥ ከቢር። ሰላማችሁ ከእናንተ ጋር ብዝት ይበልልኝ። ይህ ቪዲዮ እናንተ ጋር ስደርስ ሼር እና ሰብስክራይብ ላይክ ማድረጋችሁን አትርሱ። በቅንነት ስታዩ ላይክም አብራችሁ ብታደርጉልኝ አንከፍልበት። እንግዲህ የወኛ ምቀኝነታችን ነው። ምቀኝነታችን እኮ ነው ኢትዮጵያ ወደ ኋላ የቀረችው። እኛ ወደ ኋላ የቀረ ነው በምቀኝነታችን ነው። ደግሞ ዳቦ ልጋግር ነው። ዳቦ አቦቻለሁ። እንዲሁም አብራን እንብላ። ዳቦ ኮፍ እያለ ነው። በነገራችን ላይ የኔ ልጅ ነው ያቡካና ማቡካት ስለሚወድ እዛ ነው ምን ጨምር እንዳቦካው ደግሞ ሌላ በቀጣዩ ነገር እነግራችኋለሁ። ከዚህ በተረፈ እንኳን አደረሳችሁ ለገና ጾም። ነገ ነው ጾም የሚገባ ባለሳሳት። ሰላማችሁ ብዝዝት ይበልልኝ። እኔ ገና ምሳ ልሰራ ነው። ለልጆች ምሳ ወጥቻለሁ። እንግዲህ ሙያ የለኝም ስላችሁ ደግሞ ምንም ሙያ የለኝም አላችሁ እኮ እናንተ። እንዲህ ነው የምታስቡት እና አትርሱ ወደዚህ መምጣት የፈለጋችሁ ልጆች እንደኔ ስትጠሩ እናንተም እንዳጠሩ። አረብ ሀገር ለመጀመሪያ ጊዜ መጣሁ። እነሱም ስጠሩኝ እኔም እጠራቸዋለሁ። እነሱም ነይ ሲሉኝ እኔም ነይ። ለካ እኔ አቤት ነበር ማለት የነበረብኝ። እና ያው እንግዲህ ብዙ ገጠመኝ ይኖረናል አረብ ሀገር ስንኖር። እሱም ደግሞ በአንድ ቀን እናጫውታቸዋለን። ሰላም ባይ።